ሰላም ጤና ይስጥልኝ ውድ ቤተሰቦቻችን፣ ይህ ተራራው ሚዲያ ነው። ከኦሮሞ ፌዴራሊስት ኮንግረስ ኦፌኮ ያፈነገጡ አመራሮች አዳዲስ የፖለቲካ ፓርቲ እያቋቋሙ ተሰምተዋል። የቀድሞው የኦሮሞ ፌዴራሊስት ኮንግረስ ፓርቲ ኦፌኮ ማዕከላዊ ኮሚቴ አባል ፌዴራላዊ ዲሞክራሲያዊ ፓርቲ የተሰኘ አዲስ የፖለቲካ ድርጅት መመስረታቸው ታውቋል። የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ፓርቲ ቀድሞ የማዕከላዊ ኮሚቴ አባል የመሰረቱት ፌዴራል ዲሞክራሲያዊ ፓርቲ የተሰኘ ሀገራዊ ፖለቲካ ድርጅት ከኢትዮጵያ ብሔራዊ ምርጫ ቦርድ የምዝገባ ፍቃድ ለማግኘት ማሟላት ያለበትን የ10 ሺህ አባላት ፊርማ የማሰባሰብ ስራ እያጠናቀቀ መሆኑን ማረጋገጥ ተችሏል። በአዲሱ ፓርቲ ውስጥ ያሉት የቀድሞ የኦፌኮ ፓርቲ ማዕከላዊ ኮሚቴ አባላትን በዝርዝር ባይገልጹም የሐሳቡ አመንጭና ዋና መስራች ግን የኦፌኮ ከፍተኛ አመራር እንዲሁም የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ የነበሩት አቶ ደስታ ዲንቃ መሆናቸውን ጠቁመዋል። የምዝገባ ፍቃድ ለማግኘት በ7 ክልሎች ፊርማ ማሰባሰብ እንደሚያስፈልግ፣ ነገር ግን ሁሉንም ክልሎች ለማዳረስ የገንዘብና የጸጥታ ችግር ፈታኝ ሆኖብናል ያሉት አመራር መስራቾቹ ፓርቲውን የመመስረት እንቅስቃሴው የተጀመረው በኦፌኮ ፓርቲ በኃላፊነት ላይ በነበሩበት ወቅት እንደሆነም አስረድተዋል። የምስረታ ጠቅላላ ጉባኤ ከመካሄዱ በፊት ቢያንስ 500 ከተለያዩ ሀገሪቱ ክፍሎች የተውጣጡ አባላት መሰብሰብ ያለባቸው ሲሆን ታህሳስ 4 ቀን 2018 ዓ.ም በሆሳና ከተማ 560 አባላት የተገኙበት የመስራች ጉባኤ ለማካሄድ ከብሔራዊ ምርጫ ቦርድ ፍቃድ ጠይቀው እንደነበረም ተጠቁሟል። ሆኖም የምስረታ ውይይት እንዲፈቀድ በሚል ለብሔራዊ ምርጫ ቦርድ የገባው ፍቃድን የሚመለከት ደብዳቤ ግልጽነት የጎደለው በመሆኑ ከቦርዱ አስተካክሉ የሚል ምላሽ እንደተሰጣቸውና ጉባኤውም ሳይካሄድ መቅረቱን ተናግረዋል። ከአንድ ሳምንት በፊትም በማዕከላዊ ኢትዮጵያ ክልል ሀዲያ ዞን የመስራች ጉባኤ ለማካሄድ ለክልሉ መንግስት በተጠየቀው ፍቃድ መሰረት ፍቃድ አግኝተው በሀዲያ ልማት ማህበር አዳራሽ ስብሰባውን ለማካሄድ እንቅስቃሴ ቢያደርጉም የከተማ አስተዳዳሩ ኃላፊዎች ለስብሰባው አናውቅም በማለታቸው ስብሰባው ተበትኗል ተብሏል። በምርጫው ህጉ መሰረት በምስረታ ሂደት ላይ ያለ ፓርቲ በቅድሚያ የአባላቱን ፊርማ ለምርጫ ቦርድ ማስገባት እንዳለበት ቢደነገግም አስገዳጅነት እንደሌለው አስበው በመንቀሳቀሳቸው የመስራች ጉባኤውን መጨናገፉን አስረድተዋል። የኦፌኮ ፓርቲ ከፍተኛ አመራርና የፖለቲካ ፓርቲ የጋራ ምክር ቤት ሰብሳቢ የነበሩት አቶ ደስታ ዲንቃ በፓርቲው ውስጥ የተፈጠረው የተባለውን ሰፊ ሀሳብ ልዩነት ተከትሎ ከአንድ ወር በፊት ከኦፌኮ መልቀቃቸውን መዘገባችን ይታወሳል። ኢትዮጵያ ዛሬ በቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ ዛሬ በይፋ ማስጀመሯ ተሰምቷል። ይህ ግዙፍ እንደሆነ የተነገረለት አየር ማረፊያው በአፍሪካ ግንባር ቀደም የአየር ትራንስፖርት ማዕከል ለመሆን ያለመ መሆኑን ተነግሯል። 12.5 ቢሊዮን ዶላር የሚወጣበት የአውሮፕላን ማረፊያ የመጀመሪያ ምዕራፍ ግንባታ ሲጠናቀቅ በዓመት 60 ሚሊዮን መንገደኞች ማስተናገድ ይችላል ተብሎ ይጠበቃል። አውሮፕላን ማረፊያው በሙሉ አቅሙ በዓመት 110 ሚሊዮን መንገደኞችን ማስተናገድ እንደሚችልም የኢትዮጵያ መንግስት ገልጿል። ይህ በእንዲህ እንዳለ ኦፌኮ በቢሾፍቱ አውሮፕላን ግንባታ ፕሮጀክት ዙሪያ የተጽዕኖ ግምገማ እስኪደረግ ድረስ አርሶ አደሮችን ከመሬታቸው የማፈናቀሉ ሂደት በአስቸኳይ ይቆም ሲል ዛሬ ባወጣ መግለጫ አስታውቋል። ፕሮጀክቱ በርካታ አርሶ አደሮችን አፈናቅሏል ሲል ተቃውሞውን የገለጸው ፓርቲው የኦሮሞ አርሶ አደሮች ያለ ፈቃዳቸው በአጭር ጊዜ ውስጥ መሬታቸውን እንዲለቁ ማድረግ ህገ መንግስትን ይጥሳል ብሏል። ኦፌኮ የአፍሪካ ልማት ባንክን ጨምሮ ፕሮጀክቱን በገንዘብ የሚደግፉ ዓለም አቀፍ ተቋማትም አውሮፕላን ማረፊያውንና የከተማ ግንባታ ፕሮጀክቱ ከሰብአዊ መብቶች ጋር የሚጣጣም መሆኑን እንዲያረጋግጡም ጥሪ አቅርቧል። እስራኤል ለሶማሊላንድ ውስጥ ወታደራዊ ጦር ሰፈር ለማቋቋም ከግዛቲቱ ባለስልጣናት ጋር ውይይት መጀመሯን በሶማሊላንድ የውጭ ጉዳይ ሚኒስቴር ከፍተኛ ባለስልጣናት የሆኑት ደቃ ቃሲም መናገራቸውን የእስራኤል ጋዜጠኞች ዘግበዋል። ሶማሊላንድና እስራኤል የጸረ ሽብር ትብብር እንደሚያደርጉም ቃሲም መግለጻቸውን ዘገባዎች የጠቀሱ ሲሆን ሶማሊላንድ የእስራኤል ኤምባሲዋን ቴል አቪቭ ውስጥ ሳይሆን ኢየሩሳሌም ውስጥ ልትከፍት እንደምትችልም ቃሲም ፍንጭ ሰጥተዋል ተብሏል። የሶማሊላንድ መንግስት ከፍተኛ ልዑካን ቡድኑ ነገ በእስራኤል የመጀመሪያውን ኦፊሴላዊ ጉብኝት ያደርጋሉ ተብሎም ይጠበቃል።
የጂ7 ጉባኤ ለትራምፕ ልደት ሲባል ለሌላ ጊዜ ተራዝሟል። የበለጸጉ ሀገራት የሚሳተፉበት የጂ7 ጉባኤ ጎርጎሮሳውያኑ ከሰኔ 14 እስከ 16 እንዲካሄድ ቀን ተቆርጦለት የነበረ ቢሆንም የአሜሪካው ፕሬዝዳንት ዶናልድ ትራምፕ የ80ኛ የልደት በዓላቸውን ሰኔ 14 ቀን በዋይት ሃውስ የሚከበር በመሆኑ ጉባኤው ይካሄዳል ተብሎ ከታቀደለት ቀን እንዲራዘም መደረጉን የፈረንሳይ ዜና ወኪል አዣንስ ፍራንስ ፕሬስ ዘግቧል። የፕሬዝዳንቱ የዘንድሮው የጂ7 ጉባኤ በፈረንሳይ ለስቤንስ በተባለ ከተማ የሚካሄድ ሲሆን ይሁን ፖለቲኮ የተሰኘ የአሜሪካ መጽሔት እንደዘገበው ጉባኤው ከሰኔ 15 እስከ 17 እንዲዛወር ተደርጓል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ጉባኤው ወደ ሌላ ቀን የተገፋው ከጂ7 አጋሮች ጋር በተደረገው ምክክር መሆኑን ተናግረዋል። ጂ7 አሜሪካን፣ ብሪታንያ፣ የፈረንሳይ፣ ጀርመን፣ ጣሊያን፣ የካናዳን እና ጃፓንን ያቀፈ ሲሆን የጂ7 እያንዳንዱ ዓመታዊ ጉባኤ በአባል ሀገሪቱ በዙር የሚካሄድ መሆኑ ይታወቃል። ዩናይትድ ስቴትስ በትራምፕ የልደት ቀን ማለትም ሰኔ 14 ቀን የሰንደቅ ዓላማ ቀንን ታከብራለች። በዚህ ዓመት ለትራምፕ መዝናኛ በዋይት ሃውስ ግቢ ውስጥ የማርሻል አርት ውድድር ለማድረግ የታቀደ ሲሆን የቀድሞ የአሜሪካ ፕሬዝዳንት ጆ ባይደን በ2022 በስልጣን ላይ ያሉ 80 ዓመት የሞላቸው ቢሆንም በአነስተኛ ዝግጅት ማክበርን መርጠዋል ሲል ዘገባው አመላክቷል። በመጨረሻም የቡርኪና ፋሶ ወታደራዊ መሪ የሆኑት ካፒቴን ኢብራሂም ትራኦሬን ለመግደል የተቀናበረ ሴራ መክሸፉን የምዕራብ አፍሪካዊቱ ሀገር መንግስት አስታውቋል። የአገሪቱ የደህንነት ሚኒስቴር እንደገለጸው መሪውን ለመግደል የረቀቀ የተባለ ሴራ የተቀናበረው ከ3 ዓመት በፊት በትራኦሬ ከመሪነት በተገለበጡበት ወታደራዊ መኮንን በኔልተናል ኮሎኔል ፖል ሄንሪ ዳሚባ እንደሆነም ተናግረዋል። የደህንነት መስሪያ ቤታችን ይህንን ሴራ በመጨረሻው ሰዓት ላይ ደርሶበታል ያሉ ሲሆን ሰረኞቹ የአገሪቱን መሪ ለመግደል እና ሲቪል ባለስልጣናትን ጨምሮ ሌሎች ቁልፍ ተቋማትን ለመምታት እቅድ እንደነበራቸው በምርመራው ማረጋገጣቸውን አስታውቀዋል ሲሉ የደህንነት ሚኒስትሩ መሐመድ ሳና ተናግረዋል። አክለውም ሴራው በጎረቤት አገር አይቮሪ ኮስት አማካኝነት ተደግፏል ሲሉ የከሰሱ ሲሆን ይህንን ክስ በተመለከተ ኮሎኔል ዳሚባስ ሆነ ከአይቮሪ ኮስት እስካሁን የተሰጠ ምላሽ የለም። በርካቶች ከቶማስ ሳንካራ ጋር የሚያመሳስሏቸው የቡርኪና ፋሶ መሪ ካፒቴን ትራኦሬ ስልጣን ላይ በቆዩባቸው 2 ዓመታት ውስጥ 2 የመፈንቅለ መንግስት ሙከራዎች ተደርጎባቸዋል። በተጨማሪም በአገሪቱ ውስጥ እየተጠናከሩ በመምጣት ሚሊዮኖችን ከቤታቸው ያፈናቀሉ እስላማዊ ታጣቂ ኃይሎችን ከባድ ፈተና ሆነባቸዋል። የ37 ዓመቱ ጎልማሳ በእነዚህ ሁሉ ተደራራቢ ፈተናዎች ውስጥ ቢሆኑም በአገራቸውና ከሀገራቸው ውጭ ዝናን አትርፈዋል። ምንም እንኳ በአምባገንነት ቢከሰሱም በአፍሪካ አንድነት ላይ ባላቸው አቋምና በምዕራባውያን ላይ በሚያቀርቡት ትችት ተወዳጅነት ያላቸው መሆኑም ይታወቃል። የደህንነት ሚኒስትሩ እንደሚሉት ባለስልጣናት ሴራ ጠንሳሾች እቅዳቸውን ሲያወጡ የሚያሳይ ቪዲዮም አግኝተዋል። በቪዲዮው ላይ ባለፈው ቅዳሜ ምሽት 5 ሰዓት ገደማ ከቅርብ ርቀት አሊያም በመኖሪያ ቤታቸው ላይ ፈንጅ በማጥመድ ፕሬዝዳንቱን ለመግደል ሐሳብ እንዳላቸው ሲወያዩ እንደነበረም ተደርሶባቸዋል። ቀጥሎም ደግሞ ሌሎች ወታደራዊና የሲቪል መሪዎችን ለመግደል አሲረዋል ሲሉም ይወነጅላሉ። ሳና እንደሚሉት ዳሚባ ወታደሮችና ሲቪሎችን አጣምረው ከአይቮሪ ኮስት የመጣ 70 ሚሊዮን የቡርኪና ፋሶ ፍራንክ ወይም $125,000 የውጭ ፈንድ ከማግኘታቸውን በተጨማሪ የውጭ ኃይሎች ጣልቃ ከመግባታቸው በፊት የሀገሪቱን የድሮን መተኮሻ ጣቢያ ለመምታት እቅድ እንደነበራቸውም ተደርሶባቸዋል ሲል መረጃውን አጋብቷል። ምርመራችን ቀጥለናል። በርካታ ሰዎች በቁጥጥር ስር አውለናል። እንዲህ ግለሰቦች ችሎት ፊት ይቀርባሉ ሲሉ ሚኒስተሩ በሀገር ቴሌቪዥን ጣቢያ የተናገሩ ሲሆን ሳና አሁን ሁኔታው ተረጋግቷል ብለው ዜጎች በመታለል አደገኛ ሁኔታ ውስጥ እንዳይገቡም አስጠንቅቀዋል። ምን ያክል ሰዎች በቁጥጥር ስር እንደዋሉ
የሚታወቅ ነገር ባይኖርም ሀገር ቤትና ውጭ ያሉ ተቺዎች የኤርትራ ወራሪ መንግስት አምባገነናዊና የተቃውሞ ድምጾችን የሚያፍን እንዲሁም ወታደራዊ መሪዎችን በጅምላ የሚያስርና ሚዲያ ላይ ገደብ የጣለ ነው ሲሉም ይወቅሳሉ። የቡርኪና ፋሶ ጁንታ የውጭ ሀገር በአይቮሪ ኮስት በኩል እየመጣብኝ ነው ብሎ ክስ ሲያሰማ ይህ የመጀመሪያው አይደለም። በሁለቱ ሀገራት መካከል ያለው የኃይል መጎሻሸም በቀጠናው ተጨማሪ ውጥረት ያመጣል የሚል ስጋትም ተፈጥሯል። ኮሎኔል ዳምቢያ በምርጫ የተመረጠ መንግስት ፈንግለው በአውሮፓውያኑ 2022 ከጥር እስከ መስከረም ድረስ በቡርኪና ፋሶን መርተዋል። ከስልጣን ከተወገዱ በኋላም ወደ ጎረቤት ሀገር ቶጎ ከሸሽተው በማህበራዊ ሚዲያ ገጻቸው ለተተኪው መንግስት ስኬት እመኛለሁ ብለው መጻፋቸውም ይታወሳል።